ተናስተልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የኢትዮጵያ ወቅታዊ ጉዳዮች ላይ በማተኮር ከአቶ ያሬድ ኃይለማርያም ጋር የምናደርገውን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። በርካታ ጉዳዮችን እናነሳለን። የአፍሪካ ህብረት በቅርቡ በአማራ ክልል ተደረገ ስለተባለው የሰላም ስምምነት ከፍተኛ ጫና እየተደረገበት ነው። የተለያዩ የአማራ ድርጅቶች ኢትዮጵያውያንም ወደ አፍሪካ ህብረት ስልክ በመደወል ደብዳቤ በመጻፍ በተለያዩ መንገዶች ህብረቱ በሂደቱ ላይ ተሳታፊ የሆነበትን እንዲመረምረው ጥያቄ አቅርበዋል። ይህንን መነሻ አድርገን ሌሎች ርዕሰ ጉዳዮችንም እናነሳለን። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። ራስተን ያሬድ እናስተልኝ መሳይ እንደምን አለ? እንዴት ነህ? ዛሬ በዕለተ ሰንበት ተገናኝተናል። ወጀቡ እንዴት አደረገ? የሰሞኑ ወዲህ ወዲያም ያላትም የኢትዮጵያ ፖለቲካ ምንድነው የምንለው ንቅናቄ ይባል ወይ መደፍረስ ይባል ደፍርሶ ሊጠራም የሚችልበት እድል እንዳለ እንደው ምልክቶችን እያየን ነው። ለማንኛውም የሰሞኑ ወጀብ እንዴት አደረገ? እንግዲህ የነውጥ ውስጥ ያለ ሀገር በየቀኑ ሰበር ዜናዎች፣ አስደማሚ ዜናዎች አያጡትም እና የኢትዮጵያ ፖለቲካ ያው እየተናጠነ ያለው ሀገሪቷን በግጭትም በፖለቲካ ትኩሳት እየታመሰች ነው ያለችው። በየቦታው ግጭቶች አሉ። መንግስት ደግሞ መንግስት ለመምሰል የሚያደርገው መፍጨርጨር አለ በየአቅጣጫው። ስለዚህ በየቀኑ አስደማሚም አንዳንዴም አስደንጋጭ፣ አሳዛኝ፣ አሳፋሪም የሚያሸማቅቁም ክስተቶች ትሰማለህ እና ያው አለን እየተደመምን እያዘንን እየቆዘምን አለን። እንግዲህ ከሰሞኑ ክስተቶች አንድ የአፋድ አመራር አባል ወደ ብልጽግና በማምራት የሰላም ስምምነት አደረገ የሚለው ዜና ነው። የብልጽግና ሚዲያዎች የክልሎች አልቀሩ፣ ኤፍኤም አልቀረም፣ የፕሪንት ሚዲያው በሙሉ የሽፋን ዜናቸው ግንባር ቀደም ዜናቸው አድርገውታል። ሰፊ ሽፋን ነው የሰጡት። እውነት ለመናገር በማስረሻ ሰጤ ብልጽግና የሚድን እስከሚመስል ድረስ ብልጽግና ከገባበት በሽታና አዙሪት ሲጠብቀው የነበረው ፍቱን መድኃኒት የማስረሻ መምጣት እስኪመስል ድረስ ነው ሰፊ ሽፋን የሰጡት። በዚህ ደረጃ መውደቃቸውን፣ በዚህ ደረጃ እየፈራረሱ መሆናቸውን ያልተረዳ ካለ ምናልባት ያልባነንም ካለ አሁን በሚገባ ይገለጽለታል። እውነትም ብልጽግና እየፈራረሰ ነው። አንድ ግለሰብን ይዞ እንዲህ አይነት ድምቀት ያለው ፕሮፓጋንዳ ላይ መጠመዱ፣ የዚህ ደግሞ ፕሮፓጋንዳ አጃቢ ሆነ የመጡት ኢጋድና የአፍሪካ ህብረት ደግሞ የበለጠ ነገሩን ሌላ መልክ እንዲይዝ አድርገውታልና አሁን እንደምንሰማው ከሆነ የአፍሪካ ህብረት በጉዳዩ ላይ አስቸኳይ ስብሰባ ሊያደርግ እንደሆነ ነው ያው ስራ አስፈጻሚ ኮሚቴ አባላቱ። ምክንያቱም የተደረገውን ነገር በተመለከተ የመጣባቸው ያለውን የህዝብ ቁጣ የሚቋቋሙት አልሆነም። በበርካታ ተቋማት በበርካታ አካላት ነው እንግዲህ ተቃውሞ እየቀረበባቸው የሚገኘው ከህዝቡ ባሻገር። እንዴት አየው? ይሄን አጠቃላዩን ሂደት እንዴት ስትከታተለው ነበር ያሬድ? በወቅቱ አጠር ያለ ነገሩን የታዘብኩበትን መንገድ ሼር አድርጌያለሁ በማህበራዊ ድረገጽ። ለእኔ የሚታየኝ ነገር ይሄ የቅቡልነት ዲፊሲት ኪሳራ የገጠመው የአገዛዝ ስርዓት ብዙ ነገሮችን እየጣሰ በጣም መጥፎ ሲግናል፣ መጥፎ ምልክቶች እየሰጠ ነው። ሰላም ድርድር እንዲዋረድ፣ ለሰላም ድርድር የሚሰጡ ቦታዎች እንዲረክሱ፣ ሽምግልና የሚባለው ነገር ትርጉም እንዲያጣ፣ እውነተኛ ድርድሮች ትርጉም እንዲያጡ የሚያደርጉ ስራዎች ነው። አሁን ብቻ በተከታታይ ከዚህ በፊት ኦሮሚያ ክልል በጦርነት እየታመሰ የኦሮሚያ ክልል
ታጣቂ ኃይሎች ጋር መስማማት ታንዛኒያ ድረስ ሄደው መስማማት ያቃተው ያገዛዝ ስርዓት ከ6 ወር በፊት ከዛ ቡድን ተገንጥለው ወጥተው ካምፕ ውስጥ ቁጭ አድርጎ ሲቀልባቸው የነበሩ ሰዎችን አምጥቶ ልክ ሱፍ አልብሰው ከተማ እያዞሩና ትልቅ የሰላም ድርድር ተደርጓል። የኦሮሚያ ክልል ጉዳይ ግጭት አበቃለት፣ ነገሮች በቁጥጥራችን ውስጥ ናቸው የሚል አይነት በጣም የተሳሳተ መልእክት ለማህበረሰቡ ሰጥተዋል። በዛው ወቅት ግን ሰዎች ክልል ውስጥ ይገደሉ ነበር፣ ይታፈኑ ነበር። የመንግስት ባለስልጣናት ሳይቀር እንግዲህ ኦሮሚያ ክልል ውስጥ ሰላም አስፍኛለሁ ተስማምቻለሁ ያለ መንግስት ነው። አሁን ባለፈው ሳምንት ይመስለኛል የክልል ውስጥ ከፍተኛ የህግ ባለሙያዎች የአቃቢ ህግ ባለሙያዎች ሳይቀሩ ታፍነው የተገደለም ሰው አለ። ስለዚህ እንዲህ አይነት ሁልጊዜ የሆነ ገበናውን ወይ የሆነ ክፍተቱን ለመሸፈን ሲል ወይም አዲስ የሆነ ገጽታውን ለማሳመር ሲል የሚወስዳቸው እርምጃዎች በማህበረሰብ ውስጥ ትልቅ ቦታ ሊሰጣቸው የሚገቡ ቫሊዎችን የዓለም አቀፍ ማህበረሰቡ ትልቅ ግምት ሊሰጣቸው የሚችሉ ነገሮችን የሚያጠፋ ነው። አሁን የሰላም ስምምነት ሲባል በቃ ቀልድ ሆኗል በብልጽግና ቤት ውስጥ። ብልጽግና ለአንድ ሰሞን ገጽታ ሽፋን ሲል እንዲህ አይነት ሪስክ ይወስዳል። ልክ ከሶማሌላንድ ጋር ተንደርድሮ ሄዶ ስምምነት ፈርም ያለው ብሎ አብይ ስምምነቱን በፈረመ በትንሽ ደቂቃ ውስጥ በኢትዮጵያ ዜና እንኳን ደስ አላችሁ ተብሎ ፖስተር የሚገርም ፖስተሩ ስምምነቱ ከመፈረሙ በፊት የተዘጋጀ መሆኑ ምንም ጥርጥር የለውም። እኔም እዛው አዲስ አበባ ነበር። የአብይ አህመድ የሆነ በቃ የባህር በር አስገኙልን የሚል ትልቅ ባነር ተሰርቶ ተለጥፎ ጭፈራ ነበር። ስለዚህ ይሄ የቅቡልነት ክራይሲስ የቅቡልነት ችግር ሲገጥምህ የምትሄድበት መንገድ ነው። አሁን ከፋኖም ኃይሎች ጋር ያደረግን የሚባለው ስምምነት ቀድሞ ራሳቸው የመንግስት ሰዎች ሳይቀሩ አንድ የፋኖ ቁልፍ ሰው ማረክን እጅ ሰጠ የተለያዩ ዜናዎች ሲሰሩ ቆይተው ዋናው ድርጅት ቁጭ ብሎ አንድ ግለሰብ ጋር እንዲህ አይነት ስምምነት አደረግን ማለት አሁንም በሰላም ማላገጥ ነውና አብይ አህመድ ያገዛዝ ስርዓቱ ከዚህ በፊትም ደጋግመን እንዳልነው ግጭትን መሰረት ያደረገ ነው። በግጭት ላይ ያተኮረ ግጭት ተኮር የሆነ የአገዛዝ ስልትን የተከተሉ ግን ያ አልበቃ ብሎ ደግሞ የሰላም ስምምነቶችን ሆን ተብሎ ለእንደዚህ አይነት እና ይሄ ምናልባትም የቆየ የእረኛውና የቀበሮው ታሪክ ነው የሚሆነው። መንግስት ከልቡ ሰላም የፈለገ ጊዜ ማን ሊያምነው ይችላል? አንድ እሱ ነው። ሁለተኛው የአፍሪካ ህብረትን ሰዎችም እኔ በጣም በድፍረት መናገር የምችለው እነዚህን ሰዎችም አሳስተዋቸዋል። የመንግስት ሰዎች ትክክለኛውን የፋኖን ሰዎች አግኝተናል። አንተና እስክንድር ያደረጋችሁትን ኢንተርቪው ሰምቻለሁ። እነዚህ ሰዎች በተወሰነ ደረጃ ኢንጌጅመንት ነበራቸው። ስለዚህ ከዚህ ይሄን ሰውዬ ይዘው ከዋና ሰዎቹ ጋር ልክ እንደተስማሙ አድርገው እነዚህን የአፍሪካ ህብረት ሰዎች እዛች ለፎቶ እይታ ነው የፈለጓቸው። ይሄ የአገር ውስጥ ያለውን እሴት ከማበላሸት አልፈስ በአህጉር ደረጃ ሌሎች የአህጉር ተቋማትንም ጭምር አንተ የገባህበት የፖለቲካ ኮራፕሽን ውስጥ ለመክተት እና አብይ የሄዱበትን ርቀት ነው የሚያሳየው እና ምንም ጥርጥር የለኝም የአፍሪካ ህብረት ሰዎች ከተወሰኑ ቆይታዎች በኋላ እውነታውን በትክክል ሲረዱት በዚህ ጉዳይ ላይ የሆነ ነገር ማለታቸው አይቀርም። ግን እንደ ሀገር እንደ ኢትዮጵያዊ ሆነ ስታየው ግን በአገዛዝ ስርዓቱ በኩል የሚደረገው ነገር ህግን መጫወቻ ማድረግ፣ ሰላምን መጫወቻ ማድረግ፣ የሀገር ሉዓላዊነትን መነገጃ ማድረግ፣ እነዚህ ሁሉ የባህር በር ፍለጋ አስመስለህ ስልጣንን ለማቆየት የሚደረጉት ስራዎች ሁሉ የአገዛዝ ስርዓቱ የገባበትን ቀውስ ማሳያዎች ናቸው። መሳይ ያሬን እንደው ወደ አፍሪካ ህብረትና ኢጋድ ጉዳይ እመጣለሁ። ግን እንደው ይሄ አገዛዝ መቼ ነው የሚያበቃው? መቼ ነው የሚያቆመው? ህዝብን ማታለል አሁን ቀደም ሲል የጠቀስከውን የሶማሌላንዱን እንኳን ደስ አላችሁ ፈጣሪ ይመስገን ከማለት ሌላ ምን ይባላል ከሚል መገለጫ ጋር እንደዛ ህዝቡን በፕሮፓጋንዳ
መግቢያ መውጫ ነፍስ ውጪ ነፍስ ግቢ ያደረጉበትን ጊዜ እናስታውሳለን። ያ ብቻ አይደለም። ባለፉት 7 ዓመታት የአብይ አህመድ አገዛዝ መለያ ባህሪው መሬት ላይ ከሚሰራው ይልቅ በሚዲያ ላይ በቴሌቪዥን ላይ የሚያስጮህ ነገር የሚበረክትበት ወደ ተግባር ያልተመነዘሩ ቃሎች የበዙበት የስልጣን ዘመንን ነው የምናስታውሰው። ምናልባት በዋት ኢህአዴግ ዘመን በዚህ ደረጃ ህዝብን እያታለሉ ህዝብን እየናቁ የታዩበት አጋጣሚ ካለ እንደው በቁጥር ልንጠቅስ እንችላለን። ይህ ግን በየዕለቱ ህዝብን ማታለል በየዕለቱ ህዝብ ያላቸው ንቀት የሚያሳዩ ተግባራትንና መልእክቶችን ነው የሚያስተላልፉት። እንደው መቼ ነው የሚያበቃው ይህ ንቀታቸው? እንግዲህ መብራት አምጥተንልሃል አባይ ግድብን ይኸው መረቅንልህ ብለው ያ ሁሉ ጭፈራ ከተደረገ በኋላ ይኸው የኢትዮጵያ ህዝብ ከፈረቃም ባሻገር እንደው በተከታታይ መብራት እየጠፋ አሁንማ ለጉድ ነው አሉ። መብራት በየጊዜው ነው የሚጠፋው። ሰው መስራት አልቻለም፣ መንቀሳቀስ አልቻለም። አባይ ግድብ ተገደበ ተመረቀ ተብሎ ይዞላቸው የመጣው ሲሳይ የለም። እንዲህ አይነት ህዝብን እያደናገሩና በንቀት የተስፋ ዳቦ እያስቀመጡ እስከ መቼ ዘልቃሉ ነው? ይሄ ነገር የሚያቆመው መቼ ነው? ትልቁ ነገር መሳይ በህዝብ በኩል ተቀባይነት አላገኘውም ብለህ ስታስብ መንግስታት ብዙ ጊዜ የሚያደርጉት ህዝብ የሚፈልጋቸውን ነገሮች ጤናማ መንግስት ከሆነ ህዝብ የሚፈልጋቸውን ነገሮች አድርጎ አሳይቶ የህዝብን ቀልብ ገዝቶ ቅቡልነትን በዛ መንገድ ያጠፋል። እሱን ማድረግ ሳትችል ስትቀር ደግሞ ፕሮፓጋንዳ ላይ ነው የምታተኩረው። የፕሮፓጋንዳ እየነዛህ ኢሜጅህን በጣም አገዝፈህ የውሸት ነገ አሁን አብዛኛዎቹ ንግግሮች የፖለቲካ ቀብድ የምትለው እንደዚህ ልናደርግላችሁ ነው፣ ነዳጅ ልናወጣላችሁ ነው፣ እንደዚህ ልንሰራ ነው፣ እንደዚህ ልንሰራ ነው የሚሉት ንግግሮች ሁሉ ትንሽ ትሰራና አብዛኛው ንግግር ግን በቀብድ ነው ሰርቫይቭ ማድረግ የምትፈልገው። ነገ ይሄን እናደርግላችኋል፣ ስለዚህ ግዴላችሁም ከኔ ጋር ቆዩ ነው። እሱንም ማድረግ በዛም እንደዛም አድርገህ ፕሮሚስም ገብተህ የውሸት ፕሮሚስም ህዝቡን አሁንም አልተቀበለኝም ብለህ ስታስብ ግን ነጭ ውሸት ውስጥ ነው የምትገባው። ወደ ለየለት ቅጥፈት ውስጥ ነው የምትገባው እና መቼ ይቆማል የምትለው አይ ቲንክ አንድ ሰው አንተን አንዴ ሁለቴ ሊያታልልህ ይችላል። ሁሌ የሚያታልልህ ከሆነ ግን አንተ ጋር ነው ችግር ያለ። ስለዚህ እኔ የኢትዮጵያ ህዝብ አሁን በብዙ የመንግስት ሚዲያዎችን ስራዬ ብዬ እከታተላለሁ እና በእያንዳንዱ ዜናዎች ስር ያለውን የህዝብ ኮሜንት ያየህ እንደሆነ የአብይ አህመድ የግል ፔጁ አካውንቶች ውስጥ የሚሰጡትን ትዊተር ላይ ፌስቡክ ላይ የሚሰጡትን አስተያየቶች ከተመለከት ህዝቡ እየተታለለ አይደለም። ውሸታሞች ናቸው። አሁን በዚህ በፒስ አግሪመንት ኢትዮጵያ ቴሌቪዥን ዜናውን እንደሰራ የተጻፉ ኮሜንቶችን ቁጭ እያነብ ነበር። የአፍሪካ ህብረት መግለጫውን እንዳወጣ የአፍሪካ ህብረት ፔጅ ስር ያሉትን ኮሜንቶች አይ ነበር እና ሰው እየተታለለ አይደለም። ግን ሁሌ ሊያታልልህ የሚፈልግንና ውሸታም ነው ብለህ የምታስበውን ኃይል ምን ያህል ጊዜ ትፈቅድለታለህ ነው ጥያቄው እንጂ እንትኑ አብቅቷል ብዬ ነው የማስበው። እና አብይ የኢትዮጵያን ህዝብ አሁን ህፃናቶችን ጭምር በቀደም አንድ ዜና ላይ አንተ ያቀረብከው የህፃናቶች አብይ እያለ ምን ሰላም አለ የሚለው ነገር እነዚህ እንግዲህ ገጠር ውስጥ ያሉ ህፃናት ልጆች ናቸው። ብዙ መረጃ የሚደርሳቸው የለም። ግን ቀያቸው ላይ ጥይት ይጮሃል፣ መትረየስ ይጮሃል። የመንግስት ወታደሮች መጥተው እናቶቻቸውን ይደፍራሉ። በቢቢሲ ሪፖርት እንዳየው እህቶቻቸውን ይደፍራሉ፣ አባቶቻቸውን ይገሉባቸዋል። መንደራቸው ውስጥ ድሮን ይጮሃል። ከዛ በኋላ ለነዚህ ልጆች የፈለግከውን አይነት ታምር ሰራላቸዋለሁ ብትል ማንም ሊያምን አይችልም። እና ከተማም ውስጥ አሁን እና አብይን የሚያምኑ እና አብይን እውነተኛ አድርገው የሚወስዱ ሰዎች እኔ ብዙ አላይም። አሁን የማመን ያለማመን እንትን ሳይሆን በቃ እነሱ ብታምኑም ባታምኑም ብለው ነው የሚቀጥሉት። ህዝብ መቼ ያስቆማቸዋል የሚለው ጥያቄ ነው ለእኔ ወሳኙ እንጂ በዚህ ሁኔታ አይቀጥሉም። እና ትልቁ ችግር ግን ምንድነው? ከመጀመሪያውም አሁን ብቻ አይደለም መሳይ፣ ላለፉት 7 ዓመታት አብይ አህመድ ከመጣበት ጊዜ ጀምሮ የገጽታ ትኩረቱና ምናልባትም ወደፊት ደቂቃን ሲመጣ በደንብ ኦዲት ቢደረግ የብልጽግና ትልቁ በጀት ለገጽታ ግንባታ ያወጣቸው